ይሄ ቆይ የምን ሰንጠረዥ ነው? የእንግሊዝ ፕሪሚየር ሊግ ሰንጠረዥ ነው አይደል? አንደኛ አርሰናል፣ ሁለተኛ እኛ። ምን የዩናይትድ ደጋፊ ምን አግብቷችሁ ነው አሁን ቪዲዮ የምትሰሩት? እንዲህ አስደሰትከኝ ችለው ምን አገባ? ምን ለማን ላይ ነው የምትቋጥረው? ምን አገባችሁ እንዴ? ነገ አይደል እንዴ ብሬንትፎርድ የሚጮተው እኮ ነገ ነው እኮ። ኤቨርተን የሚጮተው እኮ ነገ ነው። ምን አገባችሁ የሰለኛ ጨዋታ? እንዴት እንደሚያስጠሉ በእግዚአብሔር ስም። ምን አገባ? ቼልሲ ስላሸነፈ ቪዲዮ ይዘራል። አንተ ምን ቤት ነህ? ሼቦት ምን እንዴት እንደሚያስጠሉ እግዚአብሔርን። ግን የዩናይትድ ደጋፊ ዩናይትድ ቢሆን አምና ፕሪሚየር ሊግ የበለው ወይም ሁለተኛ የጨረሰው ዩናይትድ ቢሆን አንችላቸውም ነበር። እንኳን እንደዚሁ ነው የሚያወሩት። አረ እንፈር ቦታችንን ወቅኛ በጣም የዋህነን። ግን እግዚአብሔርን አርሰናል ደጋፊም የሆነ የሊቨርፑል ማንም እኮ አይናገርም እኮ እንደ ዩናይትድ እኮ ትንሽ ቡድናቸው ትንሽ ቢችል ያቺን ኢሮፓ ሊጓን ቢበላት አለቀልን እኮ በቃ እግዚአብሔርን አለቀልን። በዚህ አይነት እኮ አንድ ጨዋታ እንዴ ቼልሲ እኮ ትልቅ ቡድን እኮ ነው። ብትሸነፍስ ቢግ ሲክስ አይደል እንዴ? እንደ እንትን ያወራሉ። ብሬንትፎርድ ጋር እንደዛ ተደብድበህ ይወጣ እንዴ? አረ በጣም እፈሩ። ከኛ ጋር ቪዲዮ አይሰራም። እንዴት እንደሚያበሳጭ ቪዲዮአቸው ራሱ ሲመጣል። ሆስፒታል ወሰርነውና ያሟል እንዴ ብለን፣ አዎ ያሟል፣ የተኝቶ መታከም አለበት አለን ዶክተሩ። እኛ እኮ እየቀለደ መስሎን ነበር መጀመሪያ። ለካ የእውነቱን ነው። ጓደኛችን ማንቸስተር ዩናይትድ ሊቨርፑልን ያሸንፋል ብሎ የሚያስበው የእውነቱን ነው። በጣም ነው የሚገርመው እኮ። ማን አገልግለንም አየናት ውስጥ ሆስፒታል ውስጥ አልደበረኝም ምናምን እያለች ነበረ። እንደዚህ የሚያስብ ጓደኛ ካላችሁ ቅርብ ወዳለ ሆስፒታል እየወሰዳችሁ የድርሻችሁን ተወጡ። ሁላችሁም ወረርሽኝ ነገር ነው መሰለኝ። አዎ ጀመው የማይደርስ ቀን ለምና ደረሰ። ቤቲ ልናገኛት ነው ጀመው፣ ቤቲ ልናገኛት ነው። እንዲህ ውጤት ጠሮብን ቤቲ ስታገኝ አስገብተህ መለጥለጥ ነው። በረምባ አድርገህ እስኪወጣል ለጥለጣህ መውጣት ነው። እርግጥ ተብለን እንደምንወጣ እርግጠኛ ነኝ። አይዛክ የመጀመሪያ የፕሪሚየር ሊግ ጎል እንደሚያገባ 100% እርግጠኛ ነኝ። ሳላ ለተለመሩ ነው። ሳላ አባትሽ ነው። አስገብቶ ፈንደድ ብለሽ ጠብቂኝ። ፈንደድ ብለሽ መለጥለጥ ነው። እኛ ስራችን መለጥለጥ ነው። ዊርስ የመጀመሪያውን ጎል የመጀመሪያውን አሲስት የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፈንደድ ብለሽ ጠብቂኝ። እሌ አው ስሜት ውስጥ ነኝ። ለጥለጥ አርጌ ነው ሞጣ ለጥለጥ ጭራሽ አንፊልድ መተሽ የለመርሹን 7 እንዲህ ልጥለጥ አርጌ እንደማስወጣሽ 100% እርግጠኛ ነኝ። 100% አስገባልኝ ነው በቃ ደርሷል ቀኑ። እኔም ጓጉቻለሁ። ማንቼ ፈንደድ ብለሽ ጠብቂኝ። ፈንደድ ልጥለጥ እንዴት እንደጓጓው ዩናይትድ ደጋፊዎች በሙሉ ገነት ነው የሚገቡት። በእውነት ልባቸው ንጹህ ነው። ከሊቨርፑል ጋር ተጫውተን ልናሸንፍ እንችላለን የሚል ጭላንጭል ትንሽዬ ተስፋ አለቻቸው። በእውነት እኔ ማላሻችሁ እኔ ትንሽ ፈርቻለሁ። የፊትነስ ችግር እንዳይገጥመን ፈርቻለሁ። ምክንያቱም ሁሉም ቡድን 2 ሳምንት አርፎ ወደ ጨዋታ ይመለሳል። እኛ ከእረፍት ወደ ሌላ እረፍት፣ ከትሬኒንግ ወደ ሌላ ትሬኒንግ እንዴ! እኔ 3 ጨዋታ ተከታታይ ተሸንፈን አሁን ወደ አቋማችን ጉለታችንን ሸፍነናል፣ ደፍነናል፣ አልደፈን የሚለውን ነው ማየት የምፈልገው እንዴ! ከደና ቡድን ጋር ተጫውተን እሱን አይቻልም። እኛ እሺ በድጋሚ 7-0 ያሸነፍን፣ ክፍተታችን ተደፍኗል አልተደፈነም ነው ማወቅ የምፈልገው እኔ እንዴ! 7-0 ምን ይሰራልኛል? እኔ ክፍተታችን ተደፍኗል አልተደፈነም፣ እሱን ጉለታችን እንድናይ ነው የምንፈልገው። ሌላ 7-0 ምን? እሺ ከዛስ ሁሌ ምን ሳላም ሃትሪክ ምን? ወንድሜ አይደለም መቼም ያው እንደ ወንድሜ ነው የምቆጥረው። አዎ በጣም አድርጌ አመሰግናለሁኝ። ኢትዮጵያም ለዘላለም ትኑር። አመሰግናለሁ። ይሄ ሰውዬ እንግዲህ ተባበሩት፣ በማንኛውም ነገር ተባበሩት እላለሁኝ። በጣም ወንድሜ ነው። ኢትዮጵያም ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። እንደምትመለከቱት እንግዲህ በተንጣለለው በዲዮዶፖል ሆቴል ጥራቱን በጠበቀ ደረጃ እንግዲህ ለማንቸስተር ደጋፊዎች የሚገርም ኢቨንት ተዘጋጅቶላቸዋል። ከ3000 ሰው በላይ በሚይዘው ዲዮዶፖል ሆቴል እሁድ ከ10 ሰዓት ጀምሮ በራችንን ክፍት አድርገን እየጠበቅናችሁ ነው። ይህንን ታላቅ ኢቨንት ስፖንሰር ያደረገን ኔክስት ሉዶ ቴሌግራም ቦት ነው። ኔክስት ሉዶ ቴሌግራም ቦት ላይ ገብታችሁ ለየት ያሉ ጨዋታዎችን እየተጫወታችሁ ራሳችሁን ማዝናናት ትችላላችሁ። ፋሚሊ ዋንጫው ያርሴ ነው።
ሽምበራ ሰሞኑን ማለት ነው አሪያን ግናቨንበርግ ተጎዳ ብለው የትርፌም ደጋፊዎች የአንዳንዶችም ደስ ብሏቸው ነበርና በቫይረስ ምናምን ተያዝ ተጎዳ ምናምን በሚል ወሬ ደስ ብሏቸው ሲፋነጥዙ ነበር። ዛሬ አሰልጣኝ አርኔ ስሎት መጡና ቅዝቅዝ አረጉላቸው። እሱም ብቻ መሰላችሁ ኢብራሂም ኮናቴ እሁድ ዕለት አላለብን ለማንቸስተር ዩናይትድ ጌም ሁለቱም ዝግጁ ናቸው። ፋሚሊ ካማን እንዴት አባቱ ደስ እንዳለኝ። እኛ እኮ ሲጀመር መረጃው ብዙ ከተአማኒ አለመሆኑን እየሰማን ነበር፣ ግን ያው ይደሰቱ ብለን ነው ወያሎች ምናምንም ይደሰቱ ጨምረን ብለን ነው። ለማን የማሊያ ጊቫዌ ጀማው እንዴ ጨዋታ ማበባዶ አናልፍ ማናልፍ። እኔ ጋር እኮ ማዳላት የለችም ጀማው እኔ ማዳላት የለችም። በቃ ምንም ሼባውና ትርፌ ቢጫወቱ ለነሱም የማሊያ ጊቫዌ ማዘጋጀት አለብህ አክቲቪስት ስትሉኝ ተሰማኝ። ስለሆነ አዘጋጀኝ። ለሁለት ሰዎች የማሊያ ጊቫዌ ልሰጥ ነው ጀማው። ሼር ኮፒ ሊንክ አድርጉ፣ ለሁሉም አዳርሱልኝ። ይህንን ማሊያ እንግዲህ መሸለም የሚችለው ማን ነው ካላችሁ ኮሬክት ስኮሩን አስቀድሞ መገመት የቻለ ሰው ነው የሚሆነው። እንግዲህ ጀማው ለሁለት ሰዎች የማሊያ ጊቫዌ ተዘጋጅቷል። ጊቫዌውን የሚያዘጋጅላችሁ ናና ቤት ነው። በናና ቤት ከመጀመሪያ እስከ 10ኛ ዙር ለምታደርጉ ዲፖዚት 350 ብር ቦነስ እየሰጠ ይገኛል። ናና ቤት ገብታችሁ ቼክ ማድረጋችሁ እንዳትረሱ ጀማው። ለማንኛውም ይቅናችሁ። ማን የሚያሸንፍ ግን ይመስላል? ማን እኔ አገሌ የሚያሸንፍ ነው ይመስለኝ። አገሌ በጣም ከባድ ነው። አገሌ ይቅና። እኔ በእነዚህ ሁለት ሰዎች ፍዳዬን በልቻለሁ። አልበላሁም አይደለም? አዎ በልችን ፍዳ በልቻለሁ። እውነቴን ነው የምላችሁ። ግን አንድ ነገር ልነግራችሁ ነው ለሊቨርፑል ደጋፊዎች፣ በሆነ ቅራቅንቦ ጨዋታ ጀግና ኃያል ንጉስ የምትሆን እንዳይመስል ማለት ነው። እንደዚህ አይነት ታሪኮችን ጽፌ ሳወራ የሚያምርብኝ እኔ ብቻ ነው። ሊቨርፑላውያን ይህን ቪዲዮ በደንብ ኮፒ ሊንክ ያደረጋችሁ እንደዚህ አይነት ጀዝባ አስተሳሰብ ላላቸው ለዩናይትድ ደጋፊዎች ታደርሱልኛላችሁ ማለት ነው። ይሄ ጨዋታ ቅራቅንቦ ጨዋታ አልነበረም። ሊቨርፑላውያን ማንቸስተር ዩናይትድ 3ኛ ደረጃ ላይ ነበር የሚገኘው፣ 49 ነጥቦች ነበሩት። ሊቨርፑል በአንጻሩ 5ኛ ደረጃ ላይ ሲገኝ 42 ነጥቦች ነበሩት የዛን ጊዜ ስንገናኝ ማለት ነው። እና ማንቸስተር ዩናይትድ አንፊልድ ላይ መጥቶ ሊቨርፑልን ያሸንፋል ተብሎ ሲጠበቅ ጭራሽ 7 ባዶ ተለጥልጦ ተመለሰ። አስቡት፣ ዩናይትድ ቶፕ 3 ውስጥ ለዋንጫ በሚፎካከርበት ሰዓት ነው ይህንን ጨዋታ ግልብ አድርገን 7 ባዶ የሰጠ ነው። እና 7 ባዶ ተሸንፎ ቅራቅንቦ ጨዋታ እኔ ታሪክ ሰሪ ነኝ ምናምን እያለ ወሬውን ይነዛል ይሄ የማንቸስተር ዩናይትድ ደጋፊ ማለት ነው። እሺ አሁን እሑድ ለምንገናኘው ጨዋታ ባሸንፈ እሺ ምንም አልልም፣ እኔ ምንም አላወራም፣ በወደክበት ሰዓት ስለሆነ ያገኘው ማለት ነው። የዛን ጊዜ ግን ታሪክ ሰሪ ነህ፣ ታሪክ ሰሪው ላይ ታሪክ ሰርቼበታለሁ። እና ኮፒ ሊንክ ያደረጋቸው አድርሱላቸው። እሑድም ይደገማል፣ ትለጠለጣለህ። 7 አፕ ነህ፣ ታሪክ ሰርቼብሃለሁ። ይመቻችሁ ሊቨርፑላውያን። ሰላም ናችሁ? እንዴት ናችሁ? አማን ናችሁ? ወይኔ እንዴት እንደናፈቃችሁኝ እኔ የምር ነው የምላችሁ። በጣም ነው የናፈቃችሁኝ፣ በጣም ማለት ነው። ስቱዲዮ እንዴ እስከገባ ድረስና እናንተን እስካገኝ ድረስ እንዴት ቸኩዬ እንደነበረ ጀማው በቃ እንኳን ደህና ቆያችሁኝ። በእውነት እንኳን ደህና መጣ እንደምትሉ ስለማቅ ነው እንኳን ደህና ቆያችሁ ይመላችሁ። ለማንኛውም ላለፉት ለጠፋውባቸው ጊዜዎች ትልቅ ይቅርታ ጠይቃለሁ። ጀማው አክቲቪስት ተመልሷል። ታዲያ አክቲቪስት የለም ብለው አንዳንዶች አጉራ ዘለል ባህሪ ያሳዩ እንደው መደረግ ያለባቸው ምናምን ካሉ አሁን ለኔ ጠቆም አድርጉኝ። እኔም ሳልሰማ እንደ ተወርወሪዎች ካሉ ያው እናንተ ናችሁ አይነና ጆሮ ይቻል ጠቆም አድርጉኝ። ከዚህ በፊት አበድረኝ ነበር 7 ቀኑ አልሄዳለኝ ብድሯን ልከፍላት ቢገጥም ባይገጥም እኔ ምን አገባኝ። በቃ ይሄ ሳምንት አዛ የሆነ ሳምንት ነው፣ ግጥም ነው ብዬ ነው ያቀረብኩት። ተቀበሉት። የታወቀ ነገር እኮ ነው። ማንቸስተር ለማሸነፍ እግር ብቻ በቂ ነው። እሺ ለማንኛውም ስለ ስንት ያልቃል በተጫወት ታስባለህ? ጨዋታውን ከደከመው ሊቨርፑል ጋር ነው የምንጫወተው፣ ግን አስበዋላ ዘንድሮ? ያው ተከላካይ ጉዳት አለበት። ያው ለማንቸስተር ያንሳል ብዬ አልጠብቅም። ያው ጨዋታው ዝም ብሎ 4-2 ይጠናቀቃል ብዬ አስባለሁ። በሊቨርፑል አሸናፊነት። የሊቨርፑል ደጋፊዎችን ከዘራቸውን ነጥቀን በዳዴ ልናስኬዳቸው ይኸው እሁድ 12 ሰዓት ተኩል ማንቸስተርን በዚህ ልክ ከዋንጫ ማራቅ ለምን አስፈለገ? ቆይ የዛሬ ዓመት 15ኛ ስለወጣ ከሊቬ ጋር ምንድነው ልዩነቱ? ማንቸስተር 3 ተሸነፈ፣ ሊቨርፑል 2 ተሸነፈ። ምንድነው? ገና 7ኛ ፕሪሚየር ሊግ ነው የምንጫወተው አይደል? ለምንድነው ማንቸስተር ለፕሪሚየር ሊግ ማይቀርበው?
የሊቨርፑል ኮከቦች እንደልባቸው በዩናይትድ ጎል ተመላለሱ። ዳርዊን ኑኔዝ፣ ጋብኮ፣ ሞሳላ ኑኔዝ፣ እንደገና ሳላ፣ ከዛም ፊርሚኒዮ በዴሂያ መረብ። ከረፍት መልስ ብቻ 6 ጎል፣ በአጠቃላይ 7-0 ሊቨርፑል ማንቸስተር ዩናይትድን ረመረመ። ማሬስካዬ አቤት! እንዴት አድርገህ ነው ያንን መላጣ ያሸነፍከው? ቀላል ነው እባክህ። ኧረ እንዴት ነው ንገረኝ። መጀመሪያ እስኪመሽ ትጠብቃለህ። እሺ ከዛስ? ከዛ አንገቱን ትላለህ፣ ይወድቃል። አለቀ በቃ። የት አባቱ በቃ እኔ ማፈርድሜ ነው ማበለው።